በምስራቅ ዩጋንዳ ካሶልዌ የምትገኝ አንዲት ነርስ ለዛሬው ተልዕኮዋ እየተዘጋጀች ነው፤ ሰዎችን በመከተብ ሕይወት ማዳን። ሙሳምባ አይሻ ከ2002 ጀምሮ የመንደር ነርስ ሆና ስትሠራ ቆይታለች። ዛሬ ሕፃናትን ለመከተብ በአዲሱ የኤሌክትሪክ ብስክሌቷ ወደ ሥራ እየወጣች ነው። አዲሱ ተሽከርካሪዋ በምትፈለግበት ቦታ በፍጥነት እንድትደርስ ይረዳታል። ብስክሌቱ የሕፃናትን ሕይወት ይታደጋል፣ ምክንያቱም ወላጆች ብዙውን ጊዜ በርቀት ምክንያት ሕፃናትን አያስከትቡም። በዚህ ብስክሌት ግን በቀጥታ ወደ ቤታቸው መሄድ እንችላለን። አይሻ እና የሕክምና ቡድኗ የኤሌክትሪክ ብስክሌታቸውን ከማግኘታቸው በፊት መሠረታዊ የጤና አገልግሎቶችን ለመስጠት በመደበኛ ብስክሌት ከመንደር መንደር ይጓዙ ነበር። የሕክምና ቡድኑ የኤሌክትሪክ ብስክሌት ያገኘው የክትባት መጠንን ለማሳደግ ታስቦ በተዘጋጀ የመንግሥት ፕሮግራም አማካኝነት በእርዳታ ነው። አሁን አይሻ በየቀኑ ብዙ ሰዎችን መድረስ ትችላለች። በየቀኑ ከ30 እስከ 40 የሚደርሱ ሕፃናትን ለመከተብ አንድ ቀን ገደማ ይፈጅብኛል። ብስክሌቱ በአካልም ረድቶኛል። ምክንያቱም ዳገት ስወጣ ብዙ ጉልበት አልጠቀምም፣ መንገዱ ቁልቁለትም ይሁን ሜዳ ልዩነት የለውም። እንዲሁም ለግል ጉዳይ ለአጭር ጉዞዎች እጠቀምበታለሁ፣ ይህም የትራንስፖርት ወጪዬን እንድቆጥብ ይረዳኛል። የአይሻ ብስክሌት ለአፍሪካ መንገዶች ተብሎ የተሠራ ነው። ይህም ማለት ትልልቅ ጎማዎች፣ ጠንካራ አካልና መጫኛ እና በእርግጥ ለረጅም ጊዜ የሚቆይ ባትሪ አለው። በገጠር አካባቢዎች አስተማማኝ የኤሌክትሪክ አቅርቦት አሁንም ችግር በመሆኑ በፀሐይ ብርሃን የመሙላት ችሎታው ትልቅ ጠቀሜታ ነው። ብስክሌቶቹ ወደ ዩጋንዳ የመጡት ፋቢዮ በተባለው የአፍሪካ የብስክሌት መንግሥታዊ ያልሆነ ድርጅት በኩል ሲሆን፣ ድርጅቱ ከጀርመኑ አፍሪክሩዝ ጋር አጋርነት አለው። ብስክሌቶቹም የሚመረቱት በህንድ ውስጥ ነው። አይሻ ብስክሌቱን ለጤና ዘመቻው በእርዳታ ብታገኘውም ብዙውን ጊዜ እነዚህ ብስክሌቶች በሊዝ፣ በኪራይ ወይም በግዢ የሚገኙ ናቸው። በጂንጃ የሚገኘው የጁስ ሻጭ አዳም ኪጌኒ የኤሌክትሪክ ብስክሌት በመግዛት ለተንቀሳቃሽ ሽያጭ እንዲመቸው አድርጎ አዘጋጅቶታል። ቀደም ሲል 3 ጎማ ያለው በእጅ የሚነዳ ብስክሌት ነበረኝ እና አገልግሎቴ ትንሽ ይዘገይ ነበር። አሁን ግን ይህን አውሬ ካገኘው ወዲህ በ20 እና 30 ደቂቃዎች ውስጥ ጁሴ ተሽጦ ያልቃል። ደንበኞችም በዚህ የፈጠራ ሥራ በጣም ደስተኛ ናቸው። ትንሽ ነገር ነው ያደረግኩት፣ ግን ሕይወቴን በእጅጉ ለውጦታል። ፕሮጀክቱ ለጥገና እና ለባትሪ ልውውጥ የሚሆን የፀሐይ ኃይል አገልግሎት መስጫ ማዕከል በጂንጃ ገንብቷል። ይሁን እንጂ በፈቃደኝነት የሚሠራው ነርስ ጄራልድ ሜንጌ በገጠር አካባቢዎች ያለውን ፈተና እንዲህ ይገልጻል። ብስክሌቱ ሥራችንን ያቀልልናል፣ ነገር ግን የመለዋወጫ ዕቃዎች ውድ ናቸው። እነሱን ለማግኘት ረጅም ርቀት መጓዝ አለብን። ወደ ካሙሊ ከተማ 24 ኪሎ ሜትር አንዳንዴም እስከ ጂንጃ ከተማ ድረስ መሄድ አለብን። አንድ ነጠላ ጎማ 12 ዩሮ ገደማ ያወጣል። የኤሌክትሪክ ብስክሌት ስርጭቱ የዩጋንዳ መንግሥት ድጋፍ አለው፣ ነገር ግን አገሪቱ በሀገር ውስጥ ብዙ ለማምረት ተስፋ ታደርጋለች። በአሁኑ ወቅት የምርቶቹ 35 በመቶ በሀገር ውስጥ የሚመረቱ ሲሆን ግቡ 65 በመቶ ማድረስ ነው። ፈተናዎች ቢኖሩም የኤሌክትሪክ ብስክሌቶች ተጽዕኖ አሁንም በግልጽ ይታያል። እንደ አዳም ላሉ የንግድ ባለቤቶች እና እንደ አይሻ ላሉ የጤና ባለሙያዎች እነዚህ ብስክሌቶች ተራ ተሽከርካሪ ብቻ አይደሉም፣ የለውጥ መሣሪያዎች ናቸው።